እኛ ምንም የለንም። በጣም ኢንቴሌክቹዋል ልትሆን ትችላለህ፣ ደግሞ ዌልዚ ልትሆን ትችላለህ። ግን ምንም የለህም፣ ምንም ማለት ነው። ለምን እንዳልኩ ታውቃለህ? ኦር እንዳልኩሽ እኔ ኦኬ በሆኑ ነገሮቼ የምተማመን አይነት ሰው ነበርኩኝ። ባለኝ ነገር በጣም እኮራ አይነት ሰው ነበርኩኝ እና የሆነ ጊዜ ላይ በጣም የተመካሁበት ነገር ተወሰደ ከእጄ። ላይክ ይሄን ነገር ካጣሁት አልኖርም ብዬ የማስበው ነገር ማለት ነው። እና በሚገርም ሁኔታ ሰርቫይቭ አረኩኝ፣ ኖርኩኝ። መኖር ይቻላል ለካ። እና ምንድነው የተረዳሁት? አንዳንዴ እግዚአብሔር እኛ የምንወደውን የምንመካበትን እሱን የጋረደብንን ነገር ያነሳዋል። ዘን ሀ ብለን መኖር እንጀምራለን። እንዴት? በእግዚአብሔር እየተደገፈን፣ በእግዚአብሔር ጥገኛ የሆንን፣ ምንም እንዳልሆንን እየተረዳን እንኖራለን። እና ይሄና ያንን እኔ ኮምፔር አደርጋለሁ ሁለቱን ማንነቴን። አንደኛው ማንነቴ ይሄ አለኝ፣ እንዲህ ነኝ ሶ በቃ ምን አይነት ሰው ነበርኩኝ። ሶ እዛኔ ያ የነበረኝ ማንነቴ ላይ እግዚአብሔር አልተካተተም ነበረ። እኔ ራሴን በጣም እንደ ሙሉ እቆጥር ነበረ። ሁለተኛው ላይ አለኝ ያልኩትን ነገር አጥቻለሁ። ግን ትልቁን እግዚአብሔርን አገኘሁት። ትልቁን እግዚአብሔርን፣ ጋሻም የሆነኝን እግዚአብሔርን አገኘሁት። የኔ ዋስትና የሆነውን እግዚአብሔርን አገኘሁት። ሶ ምንም አለን የምንለው ነገር ከእጃችን ብን ብሎ በአንዴ ሊጠፋ ይችላል። ግን ሁሌም ከጎናችን የማይለይ፣ ሁሌም ከኛ ጋር የሚሆን፣ ከዚህ ነገር አንወጣም ብለን የምናስበው የሀዘን ጊዜያትን እንኳን የማጽናናት ኃይል ጨምሮልን እንድንሻገረው ያደርገናል። እና እግዚአብሔር የሆነ ነገር ወሰደብኝና ራሱን ሰጠኝ። ይሄኛውን ህይወቴን ደግሞ በጣም እወደዋለሁ። ሶ እግዚአብሔርን ማወቅ ትልቅ ነገር ነው።